በፍጥነት ምግብ እያስተናገደች ሳለ በዋናው ሼፍ ያልተዘጋጀውን ምግብ ተጣድፋ ይዛ ወደ እንግዶቹ ታመራለች። ነገር ግን ይዛ የሄደችው ምግብ በተራ የሆቴሉ ተቀጣሪ የተሰራውን ነበረ። ሆቴሉ በወቅቱ በታላቅ ሼፎችና በምግብ ምዘና ተቆጣጣሪዎች ተሞልቶ ነበር። ታዋቂው እንግዳም እያንዳንዱ የቀረበለትን ምግብ እየቀመሰ በምግቡ ጣዕም ደስተኛ አልነበረም። እንግዳው ትዕግስቱ አልቆ ሊነሳ ሲል አስተናጋጇ ያመጣችውን ከአንድ ተራ የወጥ ቤት ሰራተኛ የተዘጋጀውን ምግብ ተመለከተ። በቀጥታ ምግቡን ሲቀምሰው ግን ሁሉም ያልጠበቁት ነገር ነበር የሆነው። በደስታ ከተቀመጠበት በመነሳት ለዘመናት እንዲህ እጅ የሚያስቆረጥም ምግብ ቀምሶ እንደማያውቅ ለሆቴሉ ባለቤት አስረዳ። በዚህም የተገረመው የሆቴሉ ባለቤት የተባለውን ለማረጋገጥ የቀረበውን ምግብ ቀመሰ። ወዲያውኑ እንደቀመሰው ሕይወቱን ሙሉ በልቦናው ሲያስባትና ሲፈልጋት ወደ ነበረችው የልጅነት ጓደኛው በሐሳብ ነጎደ። ሕፃን እያለ በሰዎች ታግቶ በጠፋ ጊዜ አንድ ጎዳና ተዳዳሪ እኩያ ታዳጊ ሴት በመኖሪያዋ ትወስዷለች። ልጁ ከፍተኛ የምግብ አለርጂ ነበረበት። ነገር ግን ሕፃኗ በተፈጥሮ የምግብ የማብሰል ተሰጥኦ ስለነበራት ልጁን ተንከባክባ ከህመሙ ትፈውሰዋለች። ከህመሙ ሲድን ማስታወሻ እንዲሆናት ከቤተሰቡ የወረሰውን የአንገት ሐብል ይሰጣታል።